ሰላም እንዴት ዋላችሁ? እንዴት ናችሁ? ቆንጆ እራት ለጤናችን ጠቃሚ የሆነ ምግብ ለየት ያለ ተሰርቶ ተበልቶ የማይታወቅ ላሳያችሁ ነው እና ይሄን ቀቅየዋለሁ። መሀል ላይ ስራ ከጀመርኩ በኋላ ነው ለምን ለእናንተ አላካፈልም ብዬ የመጣሁና ሶስቱን እነዚህን የቀይ ስር እንትኖቹን አነስ አነስ ያሉ መርጬ አነስ አነስ ያለ ቶሎ እንዲበስልልኝ እራት ምን ልስራ ብዬ ሳስብ ትዝ አለኝና ለዛ ነው ይሄን ቶሎ እንዲደርስልኝ የመረጥኩት ማለት ነው። እና እናንተንም በዛው ሼር ላድርግ እንድትጠቀሙበት ብዬ የምወደው ምግብ ነው ይሄ በተለይ ቀይ ስሩ ማለት ነው። በደንብ ከተሰራ በጣም ቆንጆ ምግብ ነው የምወደው። ከሰው ቤት ሄጄ በጾም ጊዜ ይሄን ብቻ ነው ማንሳት የምፈልገው። እያፈርኩ ነው እንጂ ሌላ ማነሳ ቀይ ስር ካለ ቀይ ስር ብቻ ብመገብ ደስ ይለኛል። በተለይ እንግድነት ሌላ ሰው ቤቶች ስንሄድ ጥሪ ቤት ማህበር ምናምን ቀይ ስር ሲኖር በጣም ደስ ይለኛል። እና ይኸውን ትንንሽ ነው እንደምታዩት። እኔ የምጠቀመውን መጠቀም የለባችሁም። እኔ ኦርጋኒኩን እዛ ላይ ትንንሾቹን መርጬ ነው የምጠቀመው። እናንተ የምትፈልጉትን ተጠቀሙ እና ቀቅሉት። ቀቅላችሁ እንደዚህ ቆዳውን መጀመሪያ የሆነ መስመር ካስያዛችሁት ሊላጥ ይችላል። እኔ ግን ያው ትንሽ ጠንከር ያለ ነው፣ በደንብ አልበሰለም ማለት ነው። በደንብ መብሰል ይቻላል። እኔ ጥቅሙ እንዳይቃጠልብኝ ስለፈለኩኝ በደንብ ሲበስል በደንብ ሲያር ለሰውነታችን የሚሰጠን ጥቅም ይቀርና ጣፋጭና በቃ ለሆዳችን ጨጓራ መሙያ እንዳይሆንብን መጠንቀቅ አለብን። ለዛ ነው እኔ በደንብ ሳይበስል እንደዚህ ያነሳሁት ማለት ነው። ከሚፈላ ውሃ እየሰራ እኮ ነው። ተው እንደዚህ ጎረድ እናደርገዋለን። ለመስራት ቀለል እንዲልልን ለስራ እንዲቀል ነው እንጂ እንደዚህ አይደለም አመጋገቡ። ገና የሚያምር አይነት ሆኖ ይመጣል። ገና ነው። ሳጥበው እኔ በሽቦ ከላይ ቆዳውን በደንብ ፍቅፍቅ አድርጌ በሳሙና አጥቤ ነው የቀቀልኩትና አሁን ይሄን ቆዳውን ከላይ ያለውን ከላጥኩት በኋላ ማጠብ የለባችሁም ማለት ነው። በደንብ ጠቡት መጀመሪያ፣ እዛ ይበቃዋል ማለት ነው። ማጠብ የለባችሁም ምክንያቱም ቀዩ ይሄድብናል ብዙ ሲታጠብ ማለት ነው። እና እንደዚህ ይላል። ሌላውን ስቴፕ እንመጣበታለን። እሺ እንደዚህ ጎረድ ብለዋል። ወደዚህ ሳህን ገለብጠውና ወደ ሌላ ስቴፕ እንሄዳለን። እመጣለሁ። እሺ ከዚህ ጋር ቅመሞች አሉ። አንድ ቅመም ራስቻለሁ እዚህ ጋር። ቆይ ላምጣ። ይሄ እንትን ምንድነው መከለሻ ነው፣ ግማሽ የሾርባ ማንኪያ። ሌላው የበርበሬ እኛ የምንጠቀምበት በርበሬና የነጭ ሽንኩርት የቀይ ሽንኩርት ዱቄት ነው። ይሄ የተለያየ ያው መከለሻ የምንጠቀመው በየቤታችን ይለያያል። እሱ ነው። ይሄን ነው የምጠቀመው ለአሁን። እነዚህ ሁለቶችን ከአንድ ላይ ፈጭቼ እመጣለሁ። ጠብቁኝ። ይሄው በሽንኩርት መፍጫው ወይም ፉድ ፕሮሰሰሩ ፈጭቼው መጥቻለሁ። እሺ ይሄው እንደዚህ ተፈጭቷል። አሁን የምንፈልገው ጨው እዚህ ጋር መጠቀም ትችላላችሁ፣ ግን እኔ አልጠቀምም። ይሄ አትክልት ምንም አያስፈልገውም። ዘይት ያለ ኦይል እጠቀማለሁ። 3 ሾርባ የሚሆን ኦርጋኒክ ነው። 3 ሾርባ እንኳን አይሞላ። እንደዚህ እንጠቀማለን። የተነጠረ ነበር የምጠቀመው ሁልጊዜ። እንደዚህ ስጠቀም የተነጠረ ስለሌለኝ አልተጠቀምኩም። ዛሬ እንዳለ ነው የተጠቀምኩ። ዘይት አነጥራለሁ እኔ እንደ እናቴ አንጥራ ነው ዘይት የምትጠቀምና ይሄ እንደዚህ ብሎ ይቆይልን። ከዚህ በኋላ ነው በጣም የምንፈልገውን የምንሰራው ማለት ነው እራታችን። እሺ ቆይ ጠብቁኝ። ይኸውላችሁ ይሄን የመሰለ እንጀራ ነው አሁን እራት የምንሰራው። ልመጣ ነው። ይሄን ይዤው እየጋገርኩ ነው። እያታያችሁ ነው። ጭሱ እየወጣ ነው ጭሱ። በነገራችን ላይ ይሄን እንጀራ ይቅርታ በዚሁ ለነገራችሁ ድርቆሽ እሰራለሁ። በጣም አሪፍ ድርቆሽ መግዛት ትችላላችሁ። ስልኬን ደውላችሁ በፖስታ ልካለሁ። ቴክሳስ ዳላስ ያላችሁ መጠቀም ትችላላችሁ። ይሄን የመሰለ የእንጀራ ድርቆሽ እሰራለሁ፣ መውሰድ ትችላላችሁ። እንዲያውም ረስቸው ነበር ልንገራችሁ። ሙሉ ጤፍ እንጀራ ነው፣ ምንም ነገር የሌለው። ይሄውላችሁ ትኩስ እንጀራ መጣ። ትኩሱን እንጀራ ነው የምንጠቀመው።
እሺ አሁን ወደ መጨረሻው ስራ አካባቢ እንሄዳለን። ቃተኛ ነው የምንቀባው፣ የቀይ ስር ቃተኛ። ሁልጊዜ ትኩስ እንጀራ ስጋግር እኔ በተለያየ እንደዚህ አይነት ወጦች በሽሮ በምን ለልጆቼ ኢቨን በበርበሬ ቀብቼ እንደዚህ እንመገባለን። ልጆቼ ቤተሰቤ በሙሉ በጣም እንወደው የምንመገበው ምግብ ነው። ብዙ ጊዜ እንጀራ ስለማልጋግር አልፎ አልፎ ነው የምጋግር። በመጋገርን ጊዜ እንደዚህ ነው የምጠቀምና በጣም የምንወደው አመጋገብ ነው። ገና ብዙ ደስ የሚል ፓርት አለ ላሳያችሁ ነው። ከዚህ ጋር የምትጠቀሙትን ነገር መጠቀም ትችላላችሁ። በርበሬ መጨመር ይቻላል። ሌላ ነገር መጠቀም ይቻላል እንደ ፍላጎታችሁ። እኔ ከልጆቼ ከቤተሰቤ ከምንፈልገው አመጋገብ ነው የምጠቀመው እና እናንተ በርበሬ፣ ጨው፣ የተለያየ ነገር መጠቀም ትችላላችሁ። እዚህ ጋር አይ ላይክ ይሄ ከለሩን እንደዚህ እኔ በጣም የምወደው ከለር ነው ይሄ እና ኦኬ ይቅርታ እንጀራ እየጋገርኩ ስለሆነ እንጀራውን እንትን በሰለና አያችሁት እንዴት እንደሚጠቀለል። ይሄው በደንብ እንደዚህ እናጣብቀዋለን። ከዛ በስላሴ እዚህ እንቆርጥና እኩል ባይት እንዲሆንልን አንድ ላይ እንደዚህ አስቀምጠን መቁረጥ እንችላለን። ወይም ደግሞ እያንዳንዱ እንደዚህ መቁረጥ ይቻላል፣ ችግር የለውም። ለዚህ ይሄ የሚሸጥ ስላልሆነ መሰፈር መለካት የለበትም፣ ለኛ ነው። እንደዚህ እያደረግን እንቆርጣለን። አያችሁት? ጉርሻ፣ የጎረምሳ ጉርሻ። እንጀራውን ኦኬ። የመጨረሻ አንድ በበርበሬ መጠቀም ልፈልግ ነው ሳይሆን ልሰራ ነው። ይቅርታ ለራሴ ነው የምሰራው ይሄን እና ላሳያችሁ ምን እንደምጠቀም። የምጠቀመው አዋዜ ነው፣ ቆጭቆጫ ወይም የቃሪያ አዋዜ። አንድ የሾርባ ማንኪያ ብዙ ነው። እኔ የሚያቃጥል ስለምፈልግ እኔ እንደዚህ ነው የምፈልገው ማለት ነው። ዋው ሽታው በስመ አብ ምራቄን እየዋጥኩ ነው። ይቅርታ እንግዲህ እናንተ ሁሌ እንደምለው እናንተ በቪዲዮ እኔ ደግሞ ፊት ለፊት እየሰራሁ ነው እና ይኸው ይሄን ሁሉን ነው የምጠቀምበት። ከዚህ ላይ ይሄን እንትኑን ቀይ ስሩን በደንብ አለማችሁ ፈጭታችሁ እንደ ሽሮ መቀባት ትችላላችሁ። እኔ ግን ቅድም ኤክስፕሌን አድርጌያለሁ ለምን እንደዚህ እንደሰራሁት፣ በዛ ምክንያት ነው እንጂ በደንብ አለማችሁ አብስላችሁ ቀቅላችሁ ብትጠቀሙ ለብዙ እንጀራ ይበቃችኋል ማለት ነው። ይሄ ለእኛ ራት በቂ ነው። ለእኛ ለዛሬ ለራታችን ለምንጠቀመው ሰዎች ላለ ነው ለምንመገብ ዛሬ በቂ ምግባችን ስለሆነ ነው በልካችን የሰራሁት ማለት ነው። እና ይሄም ይጠቀለላል አሁን ይሄ ሁላችሁ ራታችን የኛ ይሄ በደንብ አይታይም። ሻዩን አያችሁት? ሻዩ ከዚህ ከቀይ ስሩ የላጥኩት ፍቅፋቂው ነው። በጣም ለጤናችን ጠቃሚ ነው ይባላል። እንግዲህ ሻዩን እኔ እጠጣዋለሁ፣ ወደዋለሁ። ሌላ ሻይ ቅጠል ከመጠቀም ፋብሪኬት የተደረገ ይሄ በጣም አሪፍ ነው። ይሄ ሻይ ከራታችን ጋር ይሄኛው አዋዜ ያለበት ነው። ይሄኛው ደግሞ ዝም ብሎ የተጠቀለለ ነው እና ይሄን ይመስላል ራታችን። ታምሳፕ ሸር ኮፕ ሊንክ አድርጉ። በጣም ሄልዚ ጠቃሚ፣ ለተለያየ ነገር የሚጠቅመን ጥሩ ምግብ ነው። ቀለል ያለ መቀየሪያ አቀራረቡ ራሱ ቀየር ሲል እኮ ምግቡን ተመሳሳይ ሆኖ አቀራረቡ ይወስነዋል እና ለዛ ነው እንጂ ሌላ ምንም ልዩነት የለውም። እና ብዙ ጊዜ ልጆቼ እንደዚህ ይወዱታል። በጣም ቀላል ነው። አንስተው ይሄን ግምጥ ማድረግ ነው። ወጥ መጠቅለል፣ እንጀራ መቁረስ ምናምን የለባቸውም። እጃቸው አይነካካም። በጣም አሪፍ ነው። ይሄ አሁን ቀይ ስሩ ስለሆነ ነው እንጂ በሽሮና በሌላ ስሰራ አሁንም እንደዚህ እንትን አይልም እና ይሄን ይመስላል። ሰላም ሁኑልኝ። መልካም የአሜሪካኖች ክሪስማስ እንኳን በሰላም አደረሳችሁ። የዛሬ ዓመት በሰላም እንዲያደርሰን የእግዚአብሔር መልካም ፈቃዱ ይሁንልን። ሰላም ሁኑ። ወዳችኋለሁ፣ አክብራችኋለሁ። ታምሳፕ ሸር ኮፕ ሊንክ የሚለውን ንኩት። ዝም አትበሉት በእናታችሁ፣ ነውር ነው። ዝም አይባልም። ባይ